መጣችኋል። ጭር እንዳለች ዶሮ ጸጉራችሁ ይቆማል። በሰላም ነው? ኧረ ተወኝ እባክህ። ስማ፣ ዛሬ ጀምሮ ልክ እንደ ቅድስት ጋሽ እንድትለኝ ነው የምፈልገው። እኔ እልሃለሁ፣ ችግር የለውም። ይሄም እኮ ሲደላ ነው። የፈለገ ቢሆን እንዴት አንድ እንጀራ ብሩክ፣ እንዴት አንድ እንጀራ ትከለክለኛለህ? ተመልሼ የምሄድበት እንኳን እኮ አቅም የለኝም። እዚሽ ጋር ቁጭ በይ። ሰማሽ? ወደዚህ ቤት እንዳትገቢ። እዚሽ ጋር ቁጭ በይ። ቅድስት የሆነብህን ነገር ሁሉ ሰምቻለሁ። በጣም አዝኛለሁ። እኔም ቢሆን ባደረኩት ነገር በጣም አዝኛለሁ። በጣም ይቅርታ አድርግልኝ። ፈጣሪ ይቅር ይበልሽ። የኔ ይቅርታ ምን ይሰራልሻል? ነገር ግን ምን ሆናችኋል? የሆነ ነገር ግን ተፈጥሯል አይደል? መሀሌት መታ ነበር። ማናት መሀሌት? መሀሌት የጋሼ ሚስት። እየቀለድሽ ነው? ምን ልሰራ መጣች? ምን ልትሆን መጣች? ምን ቀራት? ምን ይዛ መጣች? አይ መድብል፣ የዛሬውስ ከበድ ያለ ነው። ያው እስካሁን መኝታ ቤት ገብታ ቁጭ ብላለች። ኧረ እባክህ ትሰሪያለሽ ወይስ ትሞቻለሽ? ምን አይነት ስራ ነው? መሀሌትን በሚመለከት መሀሌትና እኔ ተጣልተናል፣ አናወራም። የት እንዳለች እንኳን አላውቅም። በጣም ጥሩ። ይህን ለእኔ እንደምትሰሪው ስራ ቁጠሪው። ፍራንክ እየሰራችሁኝ ከሆነ የምር ተሳክቶላችኋል። ቢሆን ደስ ይለኝ ነበር፣ ግን ደግሞ ይኸው እስካሁን አለች። አልጋ ላይ ሁላ ተኝታለች። እየቀለዳችሁ አይደለም መድብል፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለችው። ስጋውን ከነፍሷ ለጌታ አውጥታችሁ ነግራችሁ ነበር። ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ በልኝ። እንደምን አላችሁ? እንደምን ቆያችሁልኝ? ነው እንግዲህ ሰሞኑን ጠፋፍቼ ነበረ። ዛሬ እንግዲህ በክፍል 114 ተመልሼ ከች ብዬላችኋለሁ። ታዲያ አብራችሁ ትቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። ለእናንተ ላይክ ማድረግ ምንም ላያጎልባችሁ ይችላል፣ ለኔ ግን ብዙ ነገሮችን ያስተካክልኛል፣ ብዙ ነገሮችን ይጠቅመኛልና ቪዲዮውን ላይክ በማድረግ ጀምሩ ለማለት እወዳለሁ። ከዛ ደቂቃ ጀምሮ እንግዲህ በተከታታይ ፕሮግራሞች የምሰራላችሁ ይሆናል። ታዲያ ግን ላይክ ማድረጋችሁ በፍጹም እንዳይረሳ። እንግዲህ እንደው አንዳንዴ እንደው ወይዘሮ ማህሌት አይነት ሴት በዚህ ምድር ላይ አለ ወይ ብለን ስንመለከት እኔ እንጃ ፈልጎ ማግኘት እንደው ወይዘሮ አይነት ማህሌት ሴት በጣም ከባድ ነው ብዬ አስባለሁ። እውነት ለመናገር እግዚአብሔር እንደሱ አይነት ድርቅና ቢሰጠን የት በደረሰ ነበር መሰላችሁ። አሁን እንደው እስኪ አስቡ እስኪ ምን አይነት ሴት ትሆን ነው በዚህ ደረጃ ባሏን እንደዛ ጨቆና በድላ ምን ብላ ተመልሳ እዛ ቤት። ውሻ እንኳን ራሱ እኮ አያደርግም እኮ ውሻ ራሱ እኮ ባለቤቱ ከጠላው እውነት አንዳንዴ ወጥቶ እኮ ጎዳና ላይ ይቀራል እኮ ውሻ እኮ። ወይዘሮ ማለት እኮ ከውሻ የባሰች እኮ ነች። ከውሻ የባሰ ጭራሽ ምግብ ኧረ እግዚአብሔር ምን አይነት እውነትም እሱ ልትፈትን እግዚአብሔር ነው የላከብኝ። ማን ነው የላከብኝ ነው ያለ። የምር ነው እውነት። እቺ ለፈተና የተፈጠረች ለምን እኔን ካላጠፋኝ አይነት ነገር በቃ ብሩክ እኔን በሽጉጥ ተኩሶ እኔን ካላጠፋኝ አይነት ትግል ማለት ነው። ገዳይ ፍለጋ በጣም እኮ ነው የሚገርመው እውነት። አሁን እንደው እስኪ በገሃዱ ዓለም ሆናችሁ አስቡትና እስኪ አሁን እንደዚህ አይነት ሚስት ያለው ሰው እንደው በብሩክ ደረጃ ታግሶ ያልፋታል እንዴ? 5-6 ላይ እንደው ግንባሯ ላይ በሽጉጥ አይነድላትም? እውነት ለመናገር እንደው ወንዶች እሺ ወንድ ሆነ ነው እሺ፣ እንደው አሁን ሴት ሆናችሁ እንኳን አሁን እንደው አትፈርዱም? ይሄን ፍርድ በዚህ ደረጃ ባሏን ፈትና ዝም ብሎ የሚያይ ወንድ አለ? ኧረ ሼም ነው እውነት በጣም ሼም ነው። እኔ ማህሌት ከውሻ የባስሽ ነሽ። በቃ ውሻ እንኳን ሲጠሉት ያውቃል። እውነት ለመናገር ያችን ደረቅ እንጀራ ለማግኘት ሲል እንኳን አይልፈሰፈስም፣ ወጦ አጥንቱን ግጦ ይበላል እንጂ። ማህሌት በዚህ ደረጃ ነሽ ደግሞ ጭራሽ አልጋ ላይ ሄዳ ስትተኛ አስቧት እስኪ። ምን አይነት ማለት በምን ደረጃ ብሩክን ብትንቀው እንደሆነ ግን እንደው አልገረማችሁም? ደግነቱ እንዳንቺ አይነት ሴት በገሃዱ ዓለም የለም እንጂ ቢኖር ከባድ ነው እውነት ለመናገር። እኔ እንዴ አንቺን ተሸክሞ ማን ይኖራል?
እዛው በሚገባሽ ልክ አስታጥቆ አንቺን ወደ መጣሽበት ማሰናበት እንጂ እንዴ በዛ ላይ ቅድስትን ልጣለት ገላት ነው ጨጓራ ቅድስት ከዛሬ ነገ ፍቅሬን አጣጥባለሁ ብላ ጥረት እያደረገች ደግሞ እቺ ተመልሳ ጭራሽ ጋር ሄዳ አልተኛችም እንዴ ደግሞ መልካም ነገር እንደሚያበስር ሰው ብላለች ብሩክ ጋር ልትጋቡ እንደሆነ ሰምቻለሁ እንኳን ደስ አለሽ እንዴ ሰው ራበይ ብላ እኮ ደግሞ ወደ ቤት የገባች ስትገባው ያው ውጪ ላይ እንደቂስ ተማሪ ውጪ ላይ ሆነች ቁጭ ብለሽ አስባችሁታል ሰው በገንዛ ቤቷ ተንደላቃ በኖረችበት ቤት በገንዛ አፏ በገንዛ ምላሷ እንደዛ ወጣ ሄዳ እንደ ውሻ በሮ ላይ ቁጭ ብላ ምግብ ተሰጣት ጭራሽ ደግሞ ታንኳታ ሶፋ ላይ ገብታ ሌላ ነገር አረ ማህሌት ሸሚኑ እውነት ሸሚኑ እግዚአብሔር ሸሚኑ እንዴ እኔ በጣም ነው ያፈርኩት ላንቺ እኔ በቃ ተሸማቀቁ አፈርኩልሽ እውነት ለመናገር እንዴ እኔ ትግባ ከሶፋው ድረስም ትሄድ ጭራሽ መኝታ ቤት ላልጋ ላይ አልተኛችም አረ እኔ ይሄን ግን ብሩክን እኔ እንጃ እኔ በቃ እንዳንቺ አይነት ሲጀመር በምድር ላይ አትኖር እውነት ለመናገር ይቅርታ አገልግልኝ እንጂ ደራሲው እዚህ ጋር ትልቅ ስህተት ሰርተሃል እኔ ማህሌት የፈለገ ባለጌ ሴት ብትሆን ማህሌትን የምትመስል ካራክተር ያላት ሴት ትኖራለች የሚል እምነት የለኝም በዛ ደረጃም በቃ በብሩክ ደረጃም የለም ሚስት በዛ ደረጃ በላዩ ላይ ስንት ነገር ስታረግበት የኖረች ስትማግጥበት የኖረች በላዩ ላይ ስንት ሴራ ያሴረችበት ልጁ እንድትሞት ጥረት ያደረገች በዚህን ታክል ደረጃ ግፍ የሰራች ሴት ከጠላት ጋር አብራ የወገነች ሴት እቤት መጣ አልጋ ላይ የምትተኛበት ምንም አይነት ምክንያት የላት እንደዛም ዝም የሚል ወንድም በፍጹም የለም ማለት እና እንደኔ ተቃጠላችሁ ካላችሁ እስኪ ሐሳባችሁ በኮሜንት አጋሩልኝ አሁን ማህሌት ቆይ ብሩክ ቤት መቀጠል አለባት ብላችሁ ታስባላችሁ ብሩክ እንሳስበው እኮ ብሩክ ራሱ ይቅርታ ብሎ ተቋውሮ መኖር በቃ ይኑሩ እውነት ለመናገር እንዴ ጨጓራውን ልጣበጥ እስከምትደፈው ነው የሚጠብቀው ይሄ ሰውዬ ሲቀጥል ማህሌት እዚህ ቤት የምትቆይ ከሆነች ቅድስት ወደ ሀገሯ እንደምትሄድ እንዳትጠራጠሩ ጎበዝ ቅድስት ጥላቸው ነው የምትሄደው ወደ ገጠር ተመልሳ ማለት ነው ምክንያቱም እስካሁን ታግሳለች እዚህ በኋላ እሷ ጋር መቼም እንደዚህ ደግነቱ መድብል ይገላግለናል ብዬ አስባለሁ መድብል ታግሶ ዝም አይላት ነፍስሽን ሰባተኛ ሰማይ ነው የሚልክልሽ ቀስለሽ ወጥሽ ብትሄጂ በጣም ጥሩ ነው ወይዘሮ ማህሌት ምክንያቱም ስንት ነገር እንዳደማሽው እንዳቆሰልሽው መድብል እኔ ይሄን ታግሶ ያልፋል የሚል እምነት የለኝም በፍጹም ማለት ነው በሌላ በኩል ሉላ እያለቀሰች ነው ሉላ ለምንድን ነው የምታለቅሰው ከዚህ ሀገር እንጥፋ እያለች ነው ሞገስ ደግሞ እንግዲህ ጠበቃውና ጎበዝ ጠበቃ ነው ሀብቴን ያስመልሳል ብሎ እየጠበቀ ነው ግን ሀብቴን አስመልሳለሁ ብሎ ሲጠብቅ ሚስቱን ደግሞ አሳልፎ ሊወስድበት ጫፍ ላይ ደርሷል ማለት ነው ስለዚህ ይሄንን ሰቆቃ እሷ መቋቋም አልቻለችም ስለዚህ ሁሉ ነገር ተወውና ከዚህ ሀገር ወጣን እንጥፋ እያለች ነው እሱም ደግሞ ይሄንን ነገር እስካሁን ድረስ አልተረዳትም ሊረዳትም አልቻለም ማለት ነው ስለዚህ ሞጌ ሀብት ንብረቱ ይቅርብህ ሉላን ከሚያሳጣህ እዚህ ጠበቃ ጋር ራቅ ብለህ የሚስትህን ችግሯን አዳምጠህ ከሀገር ሚስትህን ጥፋ ማለት ወዳለሁ በሌላ በኩል እንግዲህ ማህሌት ብሩክ ጋር ለመታረቅ ስትል ብዙ ሚስጥሮችን እያወጣች ነው እነ ካሌብ አልተኙላችሁም ያጠፋችኋል ብዙ ሴራ እየሰሩ ነው ገንዘቡንንም እንግዲህ ማግኘት እንፈልጋለን በሌላ መንገድ የሚል አቋም ይዘዋል እያለች ነው ይሄንንም እንግዲህ ካሌብ ወደ አዲስ አበባ መጥቷል በአካል ተገናኝተን ማውራት መቻል አለብን ሰዎች አደገኛ ናቸው መሆን ያለበት ሁሉ ይደረግ ተባብለዋል ማለት ነው ስለዚህ እነ ብሩክና እነ መድብል ላይ እንግዲህ ተመልሶ ሌላ ሴራ እየተሴረ ነው ከባድ የሆነ ፋይት ይጠብቃቸዋል ብዬ ተስፋ አደርጋለሁኝ እንግዲህ እሱንም ተቋቁሞ ይወጣል ብዬ አስባለሁ ያው ብሩክም እንግዲህ በመድብል ኮርቷል እኔ ወንድሜ ሞገስ እስካለ ድረስ ሁሉ ነገር ፋይት አድርገን እንዋጣዋለን አንቺ ምንም አይነት ነገር እንድትነግሪኝም አልፈልግም እነሱ ምንም አይነት ሴራ ቢሰሩ አይሳካላቸውም እያላት ነው ማለት ነው እንግዲህ ቅጥል ነው ያልኩት እኔ አልጋው ላይ ዳስተኛ ተቃጠልኩ እኮ ጎበስ እኔ በቃ አልቻልኩም የእውነት በጣም የመጨረሻ ነው የተናደድኩት እኔ በማህሌት ዛሬ በጣም የተቃጠልኩት ትግስቴን ነው የተፈታተነችኝ በቃ እኔ ጠገቤ ብትሆን እንዴት እንደማጋጫት እኔ ሳስበው የሌለ ቅድስትዬ አይዞሽ የኔ ውድ በጣም ነው የተቃጠልሽው ስንት ነገር ተስፋ ያደረግሽበትን ነገር ደግሞ መልሳ ልታጨልምብሽ እንግዲህ ቤትሽ ድረስ መጣለች በትግስት መጠባበቅ ነው የሚያዋጣው እንግዲህ ሁለታችሁም ተናዳችሁ አሁን ችግሩ ላይ እርምጃ ብትወስዱ ደግሞ እናንተም ወደ ማረሚያ ቤት መሄዳችሁ ነው ተያይዛችሁና ስለዚህ ማህሌት ለዚህ ቤት ለፈተና የተፈጠረች ሴት ናት በትግስት ለፏት ማለት ነው ሌላው እንግዲህ ኤፍራታን ደግሞ ማህሌት ላይ የሆነ ስራ ትሰሪያለሽ ገንዘብ ይሰጥሻል ተብላለች
ስለዚህ ማህሌትን እንግዲህ ኤፍራታ ደግሞ ከማህሌት ጋር ተጣልተን ተለያይተን ወጣለች። ስለዚህ እሷን አላገኛትም እያለች ነው። ነገር ግን እንግዲህ ያው ገንዘብ ወዳድ አይደሉ ሁሉም ገንዘብ ወዳድ ስለሆኑ እህቷን ሰልላ ለማስያዝ ከነመድብል ጋር አብራ ትሰራለች ማለት ነው እንግዲህ ኤፍራታ። ነገር ግን ከዚህ ጋር ምንድን ነበረ የሚታየው መሰላችሁ? አሁን ማህሌት ከዚህ በኋላ በነዝናም ትፈልጋለች፣ በነካሌብም ትፈልጋለች። ምክንያቱም ብዙ መረጃዎችን ማውጣለች ተብሎ ስለሚጠበቅ ከሷ ላይ ከባድ የሆነ ቅጣት ነው የሚገጥማት። ይሄም እንደሚገጥማት ጠንቅቃ አውቀዋለች ጥፋቷን ማለት ነው። ለብሩክ እንግዲህ እሱ ምን ተማርሽ እያላት ነበረ። እውነት ነው ሰው ካጠፋው ስተቱ ከተማረም በራሱ ትልቅ ነገር ነውና ጥፋት አጥፍቻለሁኝ ሶሪ ለበደልኩት በደል እያለች ነው እንግዲህ ከሰራኋቸው ስተቶች በሙሉ ትምህርት ተምሬያለሁ። ክፉ የሰራ ሰው አወዳደቁ ክፉ ነው የሚሆነው፣ መጨረሻው አያምርም እያለች ነው። ስለዚህ እኔ አንዳንድ ክፉ ሰዎች ከእንደዚህ አይነት ክፋታቸውም ሲማሩ መልኩ ጥሩ ነውና እንኳንም እነዚህን ነገሮች አወቅሽባቸው ተማርሽ ለማለት ነው ደግሞ ወይዘሮ ማህሌት። ነገር ግን አሁንም ቢሆን ህይወትሽ ከማለፉ በፊት መስመርሽን አውቀሽ ቀጥይ። ብዙ ኮመንታተሮች ምንድነው የሚሉት አሁን ማህሌት ጥፋቷን አውቃ ከተመለሰች ከብሩክ ጋር ይቅርታ ወርዳ መቀጠል አለባት የሚል አቋም አላቸው። አብዛኞቹ ደግሞ ወይዘሮ ማህሌት ወደዚህ ቤት በፍጹም መመለስ የለባትም፣ እሷ ከተመለሰች ነገሮች በሙሉ ይበላሻሉ፣ እኛ የምንፈልገው ቅድስትን አግብቶ እንዲኖር ነው። ስለዚህ ወይዘሮ ማህሌት ከዚህ ቤት በፍጥነት መውጣት መቻል አለባት እያሉ ነው። እናንተስ ምን ትላላችሁ? በኮመንት መስጫ ስር ላይ አስቀምጡልኝ።